ሄሎ ሄሎ የኔ ማር ወይ አባት ደህና መሸሽ ፍቅሬያ? ደህና ነሽው ባባ? እራት በላሽ? ከነ ፍቅር ጋር ሬስቶራንት እየበላን ነው። እነ ፍቅር ደህና ናቸው? ደህና ናቸው። አንተስ በላህ? አልበላውም። በነገራችን ላይ ምንም ምግብ አልበላ ብሎኛል። ለምን ባባ? ሄሎ ሄሎ መስፍኔ። ወይ ሜሊዬ፣ ምን ያንቺ ፍቅር በየት በኩል ያስበላኛል ብለሽ ነው? ለምን ባባ? ይሄን ያህል ለምን ትጨነቃለህ? መጨነቅ ሳይሆን ያንቺ ጉዳይ ነው እኔን የሚያስጨንቀኝ። ምን ይሄን ያክል ታስባለህ? ወድጄ አይደለም ሜሊዬ። ራት መብላትን እንዳትረሳ። እምቢ አልበላም። ጠዋት ከአንቺ ጋር ቁርስ ነው የምበላው። ጠዋት ቤት መጥቼ ፒክ አደርጋለሁ። ደህና አድርልኝ ባባ። ደህና አደርልኝ። አንድ እንጀራ በወጥ ስንት ነው? አንድ እንጀራ በወጥ 150 ብር። አልበላም። ምን ነው እንደውም እኛ ጋር ርካሽ ነው። አይ የነጋዴው ሆቴል አልበላም። የነጋዴው ሆቴል አልበላም። 150 ብር አንዲት እንጀራ። አንዲት እንጀራ በሽሮ ወጥ። አንዲት እንጀራ በሽሮ ወጥ በክክ ወጥም ሆነ በጎመን ወጥም ሆነ አንዲት እንጀራ 150 ብር። የነጋዴ ሆቴል አልበላም። የቀበሌው የመንግስት ነው። አይ ክክ አይደለም፣ ሽሮ ብቻ ነው። ሽሮ 150 በየአይነት ከሆነ